ጠይቅ አላህ ስትጠይቅም በሰፊ መሆን አለበት ከዚህ ሁሉ ያጠቃለለ ጠይቅ ሙሽ በመኪና ትጠይቃለህ ላ የባን ሀብት ስጠኝ የቤት ኪራይ ችግር የመኪናን ችግር የመጓጓዣ ችግር የሚያቃልሰው አድርገኝ አላህን በል ባይሰጥም አጅሩን ይሰጣል አላህ በመኞት አጅር ይሰጣል ያ መመኘት አቃተህ እንዴ ጠይቅ አላህ اللهم اعطني رزقا واسعا فردوس استيق ምንድነው ያለው ነብዩ ሰለላሁ ዐለይሂ ወሰለም اذا سالت الله الله ከጠይቃችሁ اسالوا فردوس እያለ ነብዩ ሰለላሁ ዐለይሂ ወሰለም لانه رسول الله صلى الله عليه وسلم فانها اعلى الجنه واوسطها ومنها تفجر انهار الجنه وسقفها سقف الرحمن عرش الرحمن يا الله عرش ነው ተመልከ በአላህ አርሽ ፊርደውስ ላይ ያሉትን አላህን በመደጋገም ያውታል ታች ያሉት ግን ብዙ ጊዜ ይፈጃል እነሱ እየዞረ ነው የሚመጣው ይላል ያ አላህ ደግሞ አንድ ጊዜ ካየ በኋላ ናፍቆት እንዴት እንደሚገለ አሁን ሳታየት ናፈቀ እንዴት ነው ወከذا فالنفس አለች በህል ያወቅ ይሄም ሰራቸው ኢባዳ የሷ ምግብ ነው ለውጥ እንዴት ነው ለውጥ የሚመጣው እዚህ ላይ ነው ችግሩ እኛ የለመድነው ለውጥ ምንድነው ይሄ ባለበት ለውጥ ነው አሁን ተማሪ ማርና እንደዚህ ብሎ አደገ ተመረቀ የከለ ልጅ እንደሆነ ይባላል ይሄም ትክክል ነው